በማግስቱ በምናምን የሆነ ሩም ላይ አየው እኛ ላይ እንደገና ስትወርድብን አየው እዛው ቤት ገብተህ ማለት ነው ያንን ቪዲዮ ላኩልኝ ወዲያውኑ ነው ሁሉም አልወደደህም ግሩፑ በሙሉ ማለት ነው አስወጣው እኔም ወሰንኩኝ አየሁት ቪዲዮን ያንን ሌላ ቤት ገብተህ እኛ ላይ እንግዲህ ተነጋግረን ከዛ በፊት እዚህ ገስት ላይ ገብተህ ነበር አይደል ገስት ላይ ገብተህ ተነጋግረን ምን ተባብለን ነው አይደል ወደ ግሩፑ እንድገባ ያደረኩ የነበረው በማግስቱ ግን ለዛኛው ቤት ገብተህ እንደገና እንትን ስትል ሰማው ያን ቪዲዮ ተላከልኝ ሁሉም አልወደደም ወዲያውኑ አስወጣን አንድም ለኔ ከተላከልኝ ቪዲዮ ማለት ነው አንድም መካነ ኢየሱስን ዲፌንድ ያደረክበት ኮንፌሽንን ዲፌንድ ያደረክበት ካታኪዝምን ዲፌንድ ያደረክበት በአንድ ኮንፌሽን ያሉ ወንድሞችን ዲፌንድ ያደረክበት አንድም ቪዲዮ አልተላከልኝ እንዳለ ኔጌቲቭ ነው የተላከው በሙሉ ማለት ነው የተፈለገውን የተላከልህ ኔጌቲቭ ሳይሆን የተፈለገው በዛ አስተካከል ኔጌቲቭ ሳይሆን ላንተ ያስፈልግሃል ይሄን ሰው ደግሞ በዚህ እንዲህ ብሏል ብለን የበለጠ እናስቆጣዋለን የሚሉ ላንተ ቁጣን የሚቀሰቅስ የኔን የመጨረሻ የንግግራችን መስማማትን ያላካተተ አንተን ደስ ያሰኛሃል ያሉትን ያመኑበትን የላኩልህ ይሄን በዚህ እንድታልፍ ፈልጋለሁ አንተም መጨረሻ ላይ መጥቼ ቤተክርስቲያንን ዲፌንስ ያደረኩበት ቤተክርስቲያን እንዴት ያኛው ነገር እንደ ውድቅ እንደሆነ ያስረዳውበት ለምሳሌ ያቺ እህት ቤት ቀን ከዛ ደግሞ ወንድማችን ኤርሚ ቤት የነበርኩ ቀን እኔ አይደለም እነ ፓስተር ታሪኩ ጭምር ገብቶ መካነ ኢየሱስን በዛ ደረጃ ሲያደንቁና ሲያርሙ ነገሮችን ሲያስተካክሉ እንዲህ አይነት ምልከታ አይኖራችሁ ለግለሰብ ብላችሁ ቤተክርስቲያንን አትንኩ ብሎ ድምዳሜያችን ቤተክርስቲያን በቤተክርስቲያን ደረጃ ማትነካ መሆኗን አስረድተን የወጣንበትን አላኩልም ለምን ይሄ አንተን አያስፈልግም የኛው ነው ስለሆነ ይሄን እንድትረዳ ፈልጋለሁ ዲፕ የኛ እውነት ስለሆነ ማለት ምን ማለት ነው እኔ ያለኝ እውነት ስለሆነ እዛ ጋር ስነጋገርበት የነበረ እሱ ቪዲዮ አለ አንተ እሱ ቪዲዮ አለ ልትልክልኝ ይችላል ቪዲዮ አልቀደው ዩቲዩብ ላይ ሁሉ ጭነው ነበርና ደርሶኛል ሁሉ እንግዲህ እኔ የደረሰኝ በሙሉ እንዳለ እንትን ነው አንድም ዲፌንድ ሳታደርግ ሳይሆን እንዳልኩ ነው የደረሰኝ መሰለህ የሚያቀራርብና እውነቴን የሚገልጽ ሳይሆን አንተ ትፈልጓለህ ለአንተ ያስፈልጋል የተባለው ነው ታምኖበት ተቆራርጦ የተላከልህ ነው ምልኮ ኦኬ ሌላ ካለ አሁን እንዳልከው ዲፌንድ ያደረክበት ካለ ዩቲዩብ ላይ ሙሉ ቪዲዮ ዩቲዩባቸው ላይ ስለተጫነ ሌሎች ዩቲዩብ ላይ ስለተጫነ ሙሉን ቪዲዮ ሊንክ ልክላለሁ በቴሌግራም ኦኬ እሱን አየዋለሁ እኔ የደረሰኝ ቪዲዮ በጣም አበሳጭቶኛል እንዳለ በሙሉ ወደ ስንት ነው ወደ 6 ምናምን ቪዲዮ ደርሶኛል እንዳለ በጣም ያበሳጨው ያ ነው የተፈለገው ላንተ መላክም ያለበት